እንዴ በስንቱ በምትበላበት ትጫወታለህ? እንቅልፌ እንዳይመጣ እኮ ነው። ሩቴ በዚህ ውስጥ ስትታይ በጣም ነው የምታስቂው። አሳኩ በስዬ ብርጭቆ ብዙ ጥቅም አለው ማለት ነው። ወይ በዚህ አራ አርግብሽ በዚህ ምን ነው ምን ብለን የላክነ ጥራት አላልነህም እንዴ? ማንን ይላል እንዴ? ማንን ጥራ ብለን የላክነ? የኔ ነው እንዴ? ሄጄ ነበር ግን ክፍል ውስጥ አላገኘኋትም። ያው የሌለ ሰው እንዴት ትጠራለህ? የሌለ ሰው የት ሄዳ ነው? እኔ እንጃ። እኔ ምን አውቃለሁ? እንቅልፌን ተኝቼ ነበር። ሱቅ ልከሻታል እንዴ? ኧረ እኔ አላኳትም። ዛሬ ትምህርት አላችሁ እንዴ? ኧረ ወይኔ! ኧረ ዛሬ እሑድ ነው፣ ትምህርት የለም። ታዲያ ምን ያስጨዋል? አየሽው የትምህርት ጥላቻ እንዴት እንደሚያስጨው? ኧረ ወይኔ! አለ እኮ። ምን ነው በጠዋት ደወልሽልኝ እንዴ? በስንቱ ደህና አይደለም እንዴ? በስዬ ደህና ነው አባዬ። ደህና ነኝ። ለእርሶልህ ምንም አልሆንኩም አባዬ። የኔ እናንተ ጋር ነች እንዴ በዚህ ሰዓት? እዚህ ምን ስራ አለች? በጠዋት ሰው ቤት የሚሄድ ሙሉ ቀን ብቻ ነው። ምን አውቄ። ዞፋን! አቤት። ምንም የከፈፈሽ? እኔ ዛሬ ቀኔን በጭቅጭቅ ማሳለፍ አልፈልግም። ይተዋንቱ ሰውዬ እረፉ። ማን ጨቀጨቅሽ ፈለገ? ይረፉ። ይኸውልሽ በጠዋት ሲጨቃጨቁ ስልክ እየፈለገሽ ነው። አናግሪ። ዋናው አቀጣጣይ አንተ ነህ። እኔ ደግሞ ምን አደረኩ? ሃሎ የኔ ልጅ። እማዬ እንዴት አደርሽ? ምን ፈልገሽ ነው ሂሩቴ? የኔ እናንተ ጋር መታለች እንዴ? የኔ? ኧረ እኔ ጋር መታማ አታውቅ። የት ሄዳ ነው? ምን አውቄ። ምናልባት እኮ ፈልገሽ ከጠራሻት ብዬ ነው። በቃሽ። እሺ ከመጣሽ ደውይልኝ እማዬ። የት ሄደች ይባላል አሁን? የትስ ቢሆን ሳትናገር መሄድ ነበረባት። እነኚህ ልጆች እየተበላሹ ነው። አንቺ ነሽ ልቀጣቸው ስል ተው እያልሽኝ ይኸው